ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን አጫጭር ዘገባዎች ይዘን መጥተናል። በቅድሚያም አርዕስተ ዜናዎችን እናስደምጣችሁ። የአፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር የእነማይ ወረዳ ጊዜያዊ መንግስት በእነማይ ወረዳ ቅድስጌ፣ እነቆራ፣ ሰቀላ ቀበሌዎች ከሚገኙ የኋላ ደጀን ህዝባችን ጋር በዛሬው ዕለትም ሰፋ ያለ ውይይት ማካሄዳቸው ተሰምቷልም። የአገዛዙ ተዋጊ ጀት በራያ ግንባር መነሻውን አፋር ሰመራ ከሚገኙ ሱልጣን አሊ ሚራ ሃንፍሬ አየር ማረፊያ ያደረገውን ተዋጊ ጀት በራያ ግንባር ተከታታይ ያለውን ቅኝት እያደረገ መሆኑን ሚዲያችን ማረጋገጥ ይችላል። ዝርዝሩን ተሰሙታላችሁም። የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከሰምኮር ነበልባል ክፍለ ጦር ጄኔራል ተፈራ ማሞ ብርጌድም በአገዛዙ ሰራዊት ላይ መብረቃዊ ጥቃትም ሰነዘሩም። የተባበሩት መንግስታት ድርጅት ሴቶችን በሴቶች ላይ የሚፈጸሙ ጥቃቶችን የሚቃወም ዘመቻ መጀመሩም ተሰምቷልም። ክብራትና ክብራን አድማጭ ተመልካቾቻችን እነዚህና ሌሎች ዝርዝር መረጃዎችን ከመጨረሻው ታደምጡ ዘንድ የአክብሮት ግብዣችን ነው። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ እንላለን። አብራችሁን ቆዩም። በእነማይ ወረዳ የኋላ ደጀን የሆነው ህዝባችን ጋር ውይይትም መካሄዱ ተሰምቷልም። የአፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር የእነማይ ወረዳ ጊዜያዊ መንግስት በእነማይ ወረዳ ቅድስጌ፣ እነቆራና ሰቀላ ቀበሌዎች ከሚገኙ የኋላ ደጀን ህዝባችን ጋር በዛሬው ዕለትም ሰፋ ያለ ውይይትም አካሂደዋል። በአማራ ህዝብ የህልውና ትግል የእነማይ ወረዳ የኋላ ደጀን ህዝባችን ከተጠራነፈው የፋኖ አባል ጎን በመሆን በመረጃ በሎጂስቲክ እንዲሁም ያገዛዙን አረመኔያዊ ሰራዊትም አፍሮ በመፋለም ግንባር ቀደም ሆኖም ቆይቷል ተብሏልም። ቴዎድሮስ ዕዝ በሁሉም ግዛት በቅርብ ቀንም ዘመኑን ያዋጀ አደረጃጀት በመዘርጋቱ የተነሳ ድርጅቱ ህዝባችን በአማራ ህዝብ የህልውና ትግል ከእግረኛ ተጠርናፊ ጎን ለጎንም በአካባቢው የቀበሌ ድሮን ጥቃት፣ የቀበሌ ጸጥታ፣ የቀበሌ መሰረተ ልማት፣ የህዝብ አገልግሎቶች በማስተባበር እንዲሁም ለመደበኛ ሰራዊታችን የጀርባ አጥንትን በመሆን ወራሪ ኃይል ለአንዴና ለመጨረሻ ጊዜ በተሰጣቸው አደረጃጀት እንዲያግዙ በክፍለ ጦርና በወረዳው ጊዜያዊ መንግስት ግንዛቤ ተሰጥቷልም። የአገዛዙ ተዋጊ ጀት በራያ ግንባር መነሻውን አፋር ክልል ሰመራ ከሚገኙ ሱልጣን አሊ ሚራ ሃንፍሬ አየር ማረፊያ ያደረገው ተዋጊ ጀት በራያ ግንባር ተከታታይ ያለ ቅኝትም እያደረገ መሆኑን ሚዲያችን ለማረጋገጥ ይችላልም። ተዋጊ ጀቱ ቅኝት ማድረግ ከጀመረ ከሳምንት በላይ ማስቆጠሩንና ዘወትር በተመሳሳይ ሰዓትም እንቅስቃሴ እንደሚያደርግም ታውቋልም። መነሻውን ከሰመራ የሚያደርገው ተዋጊ አውሮፕላኑ ዘወትር እኩለ ሌሊት ገደማ ላይ የዞብል የቀዩ ጋሪያን የራማ ተራሮች ይዞ እስከ ተኩለሽ ቆቦ ዙሪያ፣ ባሆይ ጋሪያ፣ ግዳን ዙሪያና በላጎ ተራራ እንዲሁም አላማጣን አልፎ ከፊል የትግራይ አካባቢዎች ላይ ቅኝት አድርጎ እንደሚመለስ ሚዲያችን ካሰባሰበው መረጃ ለማረጋገጥ ተችሏል። ተዋጊ ጀቱ በራያ ግንባር ከሚያደርገው አሰሳ በተጨማሪ ከሰመራ ሱልጣን አሊ ሚራ ሃንፍሬ አየር ማረፊያ በመነሳት በባቲ በኩልም አቆራርጦ በአምባሰል ተራሮች በኩል ቅኝት በማድረግ ወደ ኮምቦልቻ አየር ማረፊያ እንደሚያቀናም ሰዓታት ባልፈጀ ቆይታ ውስጥ ወደ ሰመራ እንደሚመለስም ጣቢያችን ከምንጮቹ አረጋግጧልም። እንደ ምንጮቻችን መረጃ መሰረት ተዋጊ ጀቱ አሰሳ በሚያደርግበት ወቅት ቦምብ ታጥቆ እንደሆነና በአንድ ምሽት በአንድ ቀጠና ብቻ ከሁለትና 3 ጊዜ በላይም እንደሚመላለስም ታውቋልም። ይሄ ተዋጊ ጀት ትናንትና ዛሬ እኩለ ሌሊት ቀን ገደማ ላይ የወልዲያን አቅጣጫ ይዞ ወደ ትግራይ ክልል በረራ ማድረጉ ነው የታወቀው። አገዛዙ በርከት ያሉ ሰዎች ሰብሰብ ብሎ ካገኘ ጥቃት ከመፈጸም ወደ ኋላ እንደማይልም ከዚህ ቀደም በፈጸማቸው ጥቃቶች ያሳየ ሲሆን ስለሆነ ማህበረሰቡ እንደ ገበያና የሃይማኖት ስፍራዎች እንዲሁም መሰል መሰባሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግም ምንጮቻችን አሳስበዋል። ኦህዴድ የመሩ የብልጽግና ቡድን ያለፈው ዓመት በአምባሰል ወረዳ የጀት ጥቃት ፈጽሞ እንደነበርም ይታወቃል። የካቲት 6 2017 ዓ.ም መነሻውን ከአፋር ሱልጣን አሊ ሚራ ሃንፍሬ አየር ማረፊያ ያደረገ ሚግ 23 በባቲ በኩል ማቆራርጦ አምባሰል ወረዳ 022 ጅብጎዶ ቀበሌ በአንድ የንጹሃን መኖሪያ ቤት ላይ በፈጸመው ጥቃት ህፃናትን ጨምሮ 5 የሚደርሱ ንጹሃን መገደላቸውን ጣቢያ በወቅቱ በተንቀሳቃሽ ምስል ማስደግፉ ይዘግባል። በሌላ ዜና የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከሰምኮር ነበልባል ክፍለ ጦር ጄኔራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃትም መሰንዘሩ ታውቋል። ጄኔራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራትም አመርቂ ውጤት የሚያስመዘግበች ያለችውን ባለፈው ሳምንት
ናደው ሻለቃ የተሳካ የደፈጣ ስራም በአሮጌ ምንጃር መፈጸሟም ዘግበን ነበር። ትናንት ህዳር 16 ቀን 2018 ዓ.ም ማታ በ2 ሰዓት በአረርቲ ከተማ በአሮጌው ከብት ተራ ካሉ መጠጥ ቤት በሚገኝበት ያገዛዙ ዙፋን አስጠባቂ ሚኒሻና ኮማንዶ መከላከያ በአረቄ ቤቱም ተወሽቀው እንደሚገኙ መረጃ የደረሳቸው መብረቁ ሻለቃ በብርሃን ፍጥነትም ከቦታው በመድረስ